ጭራሽ የኔ ያልኩሽ ያመንኩሽ እኔ እኮ እንዳንቺ ማምነው ሰው ነበር እኔ እኮ በቃ ተይኝ እኔ እኮ እንድትጨነቅብኝ ስለፈለኩ ነው ያልነገርኩሽ ሁሉንም ነገር በቃ ተይኝ ሽቀተ በማርያም ይቅርታ ጭራሽ በእኔ ላይ ችዝ ማድረግ ከሌላ ጊዜ በማርያም እርሜ ሽቅርታ እርሜ ያትደፋብኝ ቀጥኝ ሲገኝ ኩስ ከዛረግስ ምን ነገርኩሽ እኮ ልትጨነቅብኝ በእናትሽ ለዚህ ቆይ ለሚቀርብ ኮኔሽ በማርያም አፈቅርሃለሁ እኮ ነው እርሜ ጽጌ በቃ ተይኝ ማርያም በጣም የምወድ እርሜ እኔ እኮ ከአንዴ ሙሉ ሶስት መውለድ አትችልም ተብያለሁ ሆስፒታል አንቺ ከማን ያደርግሽ እሺ ከሌላ ስንት እንግዲህ ነው ፍቅር አሸናፊ ነው ዛሬ ለእርም ብራንኪ አረጋዋለሁ አርግዣለሁ ብዬ ማለት ነው። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እኛ ለእግዚአብሔር ይመስገን። እንዴት ነበር ሳምንታችሁ? እኛ ለእግዚአብሔር ይመስገን። ዛሬ የመጣሁት በአዲስ ቪዲዮ ነው። ያው እንደምታውቁት በቅድም እርምና ከጓደኛው ሆነው በተኛሁበት ጊዜ እንግዲህ አሸንፈናል ምናምን እያሉ ቦካስ ማለት ነው። ሞት በጣም ረብሾኝ ነበር በተኛሁበት ላምባቡርተው ምናምንና ያው እንዳያችሁ ነው። እና ዛሬ ልበቀለው ነው። ማን ብራንክ ያደርጋል ማን ይቀራል ነው። ደግሞ ተበቀይ ያላችሁ ስለነበራችሁ ያው ባላችሁ መሰረት እንግዲህ አሁን መጥቻለሁ ማለት ነው። ምንድነው ብራንኩ? ያው አርግዣለሁ ምናምን ብዬ ብራንክ አረጋዋለሁ ማለት ነው። ግን ስመጣ ፍልቅልቅልቅ ነው የምለው ቤተሰብ ግን እንዴት ነው አላማረብኝም? እንደዚህ አይነት ልብስ ምናምን ያምርብኛል ወይስ ቀሚስ ለብሼ ልምጣ? እና ቤተሰብ አሁን ኤርሚ ወጥተዋል። ጠርቼ ነው እንደሱ ምለው ያው ካሜራ ደብቀዋለሁ። በቃ እንዴት ነው ምለው አሁን ብራንክ ምንድነው? በቃ አለ አይደል የሆነ የጎጎሆ ነገር የምትናገረው ነገር እንዴት ልላችሁ? በቃ አብራችሁ ተከታተሉ። ያው እንዴት ነው የምልህ? በቃ እኔ ምን እንደሆነ ካላቅም እንዴት አድርገኝ ነው የምነግርህ? ለማን ነው የምደውለው? ቆይ ምናምን ነው የምለው በቃ እና አብራችሁ ተከታተሉ። እስከዛው ጊዜ እወዳቸዋለሁ እና ቤተሰብ አሁን እርምን ጠራዋለን ማለት ነው። ከማራችን ደብቀን ዛሬ እስከ ዛሬ ማለት ነው ኤርሚ እስኪ እንውለድ አርግዝልኝ ውለድልኝ እያለ ነው የነበረውና እስኪ አርግዣለሁ ስለ ምንድነው የሚለው ናየዋለን። እስከ አክሽኑ ወንዶች ፈተናቸው አሁን ነው። ሴቶች እንደዚህ ካለውን ያኔ ባልሽ ወይ ፍቅረኛሽ እንደዚህ ካለ ማለት ነው በዛ ፈች ነው። እሺ ሳታረግዝ በፊት በዛው አውቂ ወቅና አሁን ጠራዋለሁ። ካሜራችን ደብቃለን ማለት ነው። አብራችን ቆዩ እና ቤተሰብ አሁን እርምን ጠራዋለን ማለት ነው። በዚህ ቁጭ እንደለ አረጋዋለሁ። ያ ካሜራ አይታይም ብዬ ተስፋ አረጋለሁ ማለት ነው። ቁጥ ነው ማረጋ አሁን ንጥራው ካሜራ አይታይም ተስፋ አረጋለሁ። አይታይም خلاص እርሚዬ አይሰማ እርሚ ናማ እንዴ ወይ ነው ድናማ ናንዴ ምን ነሽ ምን ወጥሰው ትበልማ አያወራም ነበር በቀኛው ዛሬ ማለት ነው። ዛሬ ምን ነገር አለ? ምንድነው አንተ የምትጠብቀው ነገር በቃ ምንድነው? በጣም ደስተኛ የሆንኩት ራስ ሞቆኛል በለኝ። በጣም ጓጉቻለሁ እስከሚነገረኝ። ምንድነው ንገረኝ እስኪ። የምሬ ነው ግን ምን አግኝተሽ ነው? በጣም የተደሰትኩ ግን ያው እንደምደሰትኝ ተስፋ አደርጋለሁ። አንተም የኔ ውድ ባል ባንቺ ነገር እንዴት አልደሰት? ግን ምንድነው ንገረኝ። ምን ተገኝቶ ነው? ወይኔ በጣም የተደሰትኩ ግን እኮ ምንድነው ንገረኝ። እኔም ልደሰት አብሬሽ ልንገርህ። አዎ የኔ ውድ ባል ወይ እስከ ዛሬ የምጠብቀው ነገር ነውና ደስ እንደምለም ተስፋ አደርጋለሁ። እኮ ምንድነው? ያንቺ ደስታ እኮ ማለት ለኔ ደስታዬ ነው። ነገር አርግዣለሁ። አዎ ደስ ብላላ ማለት ነው። አርግዣለሁ ከኔ ሌላ ወንድ ታውቂያለሽ እንዴ? አውቀህ ነው እንዴ? ሰለለኝ የኔው ደስ አይልም። አይ ደስ አላለኝ። ከምርሽ ነው ማለት አርግዣለሁ። እስቲ አውቀህ ነው ምን ነው
ከሌላ ወንድ ጋር ሄደሽ ቺት አድርገሽ ነው ወላ ማለት አርግዣለሁ እንዴ ማርግዛት ታቀም እንዴ አርግዣለሁ እኮ ነው ያልኩህ እኔ እኮ ከኔ ነው ያረገሽ ምን ማለት ነው ከማን ነው እሺ አርሚ ጭራሽ እኔም አንቺም ካድሽ ምን ማለት ነው አንቺ ልጠይቅሽ እንጂ አርግዣለሁ ስትይ ምን ማለት ነው እኔ ካንተ ውጪ ወጥቼ አውቃለሁ ውጪ ካንተ ጋር እኮ ነው ያለሁት እኔ ያማል እንዴ አርግዘሽ ነው እንዴት በእንደዚህ ቀልዳለሁ ቆይ አርግዣለሁ ምን ማለት ነው ልትከዳይ ነው እንዳንቺ ካድሽኝ እንጂ እኮ ብዙ ያልነገርኩሽ ሚስጥር ነበር ብዙ ያልነገርኩሽ ላንቺ ሚስጥር ነው ምን ማለት ነው አርግዣለሁ እስቲ አልገባኝም ከኔ ሌላ ወንድ ታውቂያለሽ ማለት ነው ቆይ ምን አይነት ሚስጥር ነው አርግዣለሁ እኮ ነው ከእርሚ ያውቀና እኔ እኮ ይደሰታል ብዬ በጣም ጠብቄ ነበር ምን ማለት ነው የደሙትና ምንድነው ማለት አርግዣለሁ እኔ እኮ ሆስፒታል መመላለሰው ህክምና እኮ መከታተለው መውለድ አትችልም ብዬ መውለድ አትችልም ተብዬ ነው ከየት ነው አንቺ ያረገሽው ታዲያ መውለድ አትችልም ማለት ነው ሐኪም ቤት ሄጄ ነው መውለድ አትችልም ብሎ ከአንዴም ሁለቴ ሶስቴ እየሄዱ መመላለሰው ነው ስጋ መውለድ አትችልም ማለት ነው ጭራሽ የኔ ምንሽ አንቺም ካልሽ እኔ እኮ ልቀልድ ብዬ ፕራንክ ላድርግ ብዬ ነው ምን ማለት ነው አልወልድም ማለት ነው ፕራንክ አርግዣለሁ ከኔ ሌላ ወንድ ታውቂያለሽ እኔ እኮ እንዳታስቢ እንዳትጨነቂ ብዬ ነበር እስካሁን ያው ነገርኩሽ ጭራሽ ከኔ ሌላ ወንድ ታውቂያለሽ እኔ ጭራሽ አንቺ እንደዛ አልነበረሽ ማድረግህ ብዬ ነው እኔ ፕራንክ ነው ጭራሽ ስማ አርሚ በዚህ ለምንድነው እስካሁን አልነገርከኝም እሺ ሚስት አይደለም እኔ እኮ እንዳትጨነቂ እንዳታስቢ ላንቺ በማሰብ እንጂ አርሚ የኔ ለዚህ ነው ቀረብኩ ለዚህ ነው ቀረብኩ ወይ እኮ በቃ ነግረኝ እሺ ጭራሽ ካድሽኝ በእኔ ላይ ጭራሽ ሌላ ወንድ ጋር ቺት ማድረግ ጀመርሽ ማማ አርሚ ቀረበለ ማለት ነው እሺ ከተማ ይሄንን ጭራሽ ካንቺ አልጠበቅም አርሚ ካሜራሽ ካሜራ ይው በድራቡ ካሜራው አርሚ ኤው ካሜራው ይው ካሜራው እንዴ ጭራሽ የኔ ያልኩሽ ያመንኩሽ እኔ እኮ እንደንጂ ማመሰው ነበር እኔ እኮ በቃ ተይኝ ሲቀርታኝ አርሚ እኔ እኮ እንድትጨነቂብኝ ስለፈለኩ ነው ያልነገርኩሽ ሁሉንም ነገር በቃ ሰር እሺ ቀርታ በማርያም ቀርታ በቃ አርሚ ማርያም ጭራሽ በእኔ ላይ ቺት ማድረግ ከሌላ ጊዜ በማርያም አርሚ እሺ ቀርታ አርሚ ያትደፋብኝ ቀጥኝ ሲገኝ ኩስ ከዘረገስ ምን ነገር ያልነገርኩሽ እኮ እንድትጨነቂብኝ በእናትሽ ለዚህ ቆይ ለሚቀርብ ኮኔሽ ማርያም አፈቅርሃለሁ እኮ ነው አርሚ ጽጌ በቃ ተይኝ ማርያም በጣም ወድ አርሚ እኔ እኮ ካንዴ ሙሉ ሶስት መውለድ አትችልም ተብያለሁ ሆስፒታል ታደርግልኝ ማርያም አንቺ ከማን ያረግሽው እሺ ከሌላ ስንተኝ በቃ ጽጌ ብራንክ ካሜራ እሺ ካሜራው እስከ መጀመሪያ ታያለሽ አልፈልግም በቃ የኔም ብላንቺ አንድ ነበርሽ አንቺም ካድሽ በማርያም ደግሞ መቼም አልክድህም እሺ ችግር የለውም እኮ ሁሉ ጽጌ እንደ አንተ ብቻ ነኝ አንቺም እኮ ካድሽ ያለሽ ላይ ብቻ ተፈጠረኝ ያለሽ ከአንቺ ብቻ ነበር እሺ በቃ ቃለው እሺ በቃ ይቀርታ እሺ ይቀርፈኝ እሺ በቃ ተይ ብቻ ልሆንበት ውጭልኝ ከክላስ ውጭልኝ ማንንም አልፈልግም እርሚ ውጭልኝ ከክላስ ያስጠኛል ነው እርሚ በእናትህ እሺ ጽጌ ውጭልኝ ማየት አልፈልግም አይንሽ ከክላስ ውጭልኝ እርሚ ጭራሽ ከሌላ ሰው ታረግዣለሽ እንድትጨነቅብኝ እንድታስቢ አላረገዝኩም በማርያም አላረገዝኩም ቆይ ለምንድን ነው ያልነገርከኝ እስካሁን ድረስ እንድትጨነቅ እንድታስቢ ስላልፈለኩ ነው በቃ ተይኝ ጽጌ አሁን አይንሽ ማየት አልፈልግም ውጭልኝ ቆይ ያንተ ችግር ካልተከፈልኩ ምንድነው ትርጉሙ እኔ አብሮ መተኛት ብቻ እሺ ለምን እንዴት ከሌላ ሰው አርግዘሽ ትመጣለሽ አላረገዝኩም አልኩህ እኮ ነው ብራንክ ላድርግህ ነው ቆይ ደስተኛ ይሆንኩት በቃ ተይኝ እሺ ቀረበለት ትደፋ አይንሽ ማየት አልፈልግም በቃ ተይኝ እኔ እኮ ለዛ አይደለም የቀረኩ ወድሃለሁ እኮ በጣም ነው የማፈቅር ማለት አፈቅርሃለሁ አንድ ያለሽ አንቺ ነበርሽ አንቺን ካርሽ ጭራሽ ከሌላ ሰው አርግዘሽ መጣ እኔ እኮ እስከ ዛሬ አንቺን ላለማስጨነቅ ነው እሚ እስኪ ጽጌ በቃ ትንሽ ቀፈኝ ጭራሽ ማየት አልፈልግም ማቀፍ ቀርቶ ገላሽ ከከኝ ተይኝ በቃ ኡፍ ሊበላ ፋሚሊያንስ
ቆይ ክብረት ነው ቤተሰብ ልመጣ ስል በር ልከፍት ስትል ስታወራ ሰምቻት ነበር። እኔ ራሱ ፕራንክ እያደረኩሽ ነው። ምን ማለት ነው? ይችላል ኤርሚ ይችላል ኤርሚ ይችላል። ቤተሰብ ፕራንክ እያደረኳት ነበር። ውጭ ላይ ሁሉንም ሰምቼ ነበር። በእንደዛ ያማል በእንደዛ አይነት ፕራንክ ይደረጋል? ምን ማለት ነው? እየወረድሽ ስለሰማሁ ምን ማለት ነው? ነገር ነው። ከዛ እኔም ፕራንክ ላድርጋት ብዬ ነው። በቃ ፕራንክ በእንደዚህ ነገር እሺ፣ ይቅርታ ደግሞ መውለድ እችላለሁ እንጂ አታስቢ። እሺ፣ ይቅርታ ነው የቀፍኝ ማውራት ራሱ ነው። እሺ፣ አልጠበቅኩም ይቅርታ። አይላችሁ ፋሚሊያንስ ካሜራ ምናምን ባለፈው እዚህ ጋር ሸወደችኝ። ያኔ ዛሬ ላይ ደግሞ ስታወራ ሰማኋት። ካሜራ እዚህ ጋር ነው የማስቀምጠው ኤርሚን ፕራንክ አደርጋለሁ አርግዣለሁ ምናምን ስትል ስለሰማኋት ነው እንጂ ፕራንክ እያደረኩሽ ነው። የምር አንቺ ነው ፕራንክ ወይ ያማል በእንደዛ አይነት ፕራንክ ታረቂ። ሌላ ጠፍቶ ሌላ ተንኮል ጠፍቶ ሆነ። ቆይ እኔ በቃ እንደዚህ ስትይ ተንኮል መጣልኝ በሰዓቱ አሳቡ የመጣልኝ ይሄ ነው። እሺ ይቅርታ። ፕራንክ ላድርግሽ ስትባል በቃ እኔ ፕራንክ ላድርግሽ ብዬ ነው። አትነከኝ እኮ። እሺ ይቅርታ። አውቄ ነው። ቤተሰብ እንዴት ነው? ትወና እችላለሁ የምር በስማም ካለታይ ፖስት እንደልተው ይሄ የኔነት ይቅርታሽ የምር ስታወሪ ስለሰማሁሽ ነው። መጀመሪያ ገና ልመጣ ነበር። ማርያም በጣም የተጨነኩት ምን ማለት ነው? አርሚ በእንደዚህ ነገር እሺ ይቅርታ እንዴ ይቀርኝ እንዴ ይታም እንዳይለመድ ነው በእንደዚህ ነገር ማለት ነው። ዛሬን ይቅርበኝ ቤተሰብ እንደው አንቺም እኮ ድሮም አላርፍ ብለሽ እንጂ የፕራንክ ማናጀር ፕራንክ ለማድረግ ስትል እኔ በቅድም 3 ጊዜ አጥፍቻለሁ። አንተ ሰምተኛል ማለት ነው እንዴ? ዛሬ አራተኛ ነው። ቆይ በተሰማም በእንደዛ ነገር ብራክ ይደረጋል እንዴ? ምን ማለት ነው አርሚ እንዴ? አይ በነገራችን ላይ የፕራንክ ደህና የለውም። ፕራንክ ስታደርጉ እንደዚህ ያለ አይደለ የሚያስደነግጥ ነገር ማድረግ አለባችሁ። እኔ ነው በቃ እሺ ይቅርታ ካለስ ተካርኩላ ይሄኒማ ይሄኒ ሚስት ቀርታሽ እንጂ እኔ 10 ልጅ ወልድልሻለሁ መውለድ እፈልጋለሁ። ሲጀመር እኔ እኮ ወለጅልኝ አርግዥልኝ ብያለሁ። እኮ እንደዚህ ስላልክ እኔ ልፈትንህ ብዬ ነው። ግን አንተ ፈተናውን አሁን ወደቀው አለፈው የራሱ ጉዳይ ሁለቱም የለህም። አያችሁ አንዳንድ ወንድ የዋህ ነው በፈተናው ይወድቃል። እኔ ግን ከሁለቱም የለው አልወደቅኩምም። 50% አለሁበት ማለት ነው። ሳረግዝ ቀርጫም እንበስተው ቤተሰብ ለማንኛውም እችላለሁ። ካስተቀራይት አድርገኝ እንዴ ነው የፕራንኩ ማናጀር። እኔ እኮ አቅምሽ ነው ወቂ። እኔም ፕራንክ ለማድረግ ገና ብዙ ስልጠና ሌሊትን ቀንም ይጠበቅብሻል ብያለሁ። ለማንኛውም ቢያንስ ካሜራ እንኳን መደበቅ ልመጂ ነው። ፕራንክ ለማድረግ ገና ብዙ ነገር ይቀርሻል። ቤተሰብ ፕራንክ ለማድረግ ካሜራ ትደቅናለች፣ እነቃባታለሁ፣ ትፈረሻለች። ዛሬ ለራሱ ማለት ነው እንዳላበላሽባት ብዬ ልክ በር ልከፍት ስል ስታወራ ሰማሁት። ጉድ አደረኳት። ፕራንክ የሚደረገው ለሁለተኛሽ እንደዚህ ነው የኔ ውድ ሚስት። የራስ ጉዳይ ነው። በጣም ነው የምወድሽ። እሺ ቤተሰብ ለማንኛውም ሰርቼልሻለሁ። ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዝናኝ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ። እንደዚሁም ቪዲዮውን ላይክ አላረጋችሁ ካላችሁ ላይክ አድርጉ። እስካሁን መቼም ሰስፔንስ ሆናችሁ እንደተጠበቃችሁ ትወነውን እንደተወቁት ሙሉ ተስፋ ለኛኔ ውጪ ማለት ነው የለህም አነድኛለህ ውጪ ስታወሪ ማለት ነው ሁሉንም ነገር ነበረ ተንኮሏን ስብ ያረኳት። ያኔ ይሄ እንደሚፈጠር ተስፋ ነበረኝ። ተሳክቶልኛል። ስለሰማኸኝ ነው። እባክህ ቆይ አንድ ቀን ጠብቁ። ቢያንስ ግን ለሁለተኛሽ ፕራንክ ስታረጊ አንደኛ ድምጽሽን ቀንሰሽ እዚህ አውሪ። ያኔ እየተሰማኝ ነበር። ገና ምንድነው ምን ሆነሽ ነው ብዬ ስታወሪ ስመጣ በር ልከፍት ስለ ፕራንክ ነው የምታወሪው። አጅሯ ዛሬ ካሜራ ደቅና ኤርሚን ፕራንክ ልታደርግ ነው። በቅድም እዛ አድርጌ በዚህ ነው ፕራንክ ያደረኩት። አሁን አይታየም ብዬ እኮ ነው እዚህ ፊት ለፊት ያደረኩት። አንደኛ ካሜራው ፊት ለፊት ቢያንስ ደበቅ፣ ሁለተኛ ደግሞ ፕራንክ ስታደርጊ ትሬዲንግ ሰጅሽ እንደኛ ነው ፕራንክ የሚደረገው። ካሜራ የደቀኑት እያሉ ያልደቀኑትን ፕራንክ ያደርጋሉ። እዛ ነው ፋሚሊያንስ። በጣም ነው የምንወዳችሁ። ሰብስክራይብ ያደርጋችሁ አበረታቱን። ይመቻችሁ። ባይ። ያው መጀመሪያ ግን ጠብቁኝ። ፊቷ ፈገግ ብሎ መጥቶ ክስም ብሎ ሄደ። እኔ ማረኔ ይመቻችሁ።
እንግዲህ ይኸው ነው ፍቅር አሸናፊ ነው።